ሄሎ ሰላም ጤና ይስጥልኝ የሸኔ ቤተሰቦች እንዴት ናቸው? ሞስት ኮመንሊ ዩዝ ኔትወርኪንግ ኮማንድ እያየን ነበረ እና ቪዲዮ ረዥም ስለሆነ ቆርጬዋለሁኝ። አሁን ፒንግ፣ ትሬስ ራውት፣ ኔት ስታት፣ ኤንኤስ ሉክአፕ እና አርፕ የሚሉትን ኮማንዶች በዚህ ቪዲዮ ጨርሳቸዋለሁ። አብራችሁን ቆዩ። እሺ ወደ መጀመሪያ ኮማንድ ስናልፍ ፒንግ። ኦኬ ፒንግ ብለን የሆስታችንን ዶሜን ኔም ወይም አይፒ አድሬስ እናስገባለን። ለምሳሌ ፒንግ ብለን 8.8.8.8 ብለን ኢንተር ማለት እንችላለን ማለት ነው። እዚህ ጋር ትርጉሙ እንደሚነግረን ፒንግ ቴስት ስዋት ኮኔክቲቪቲ ቱ ስፔሲፊክ አይፒ አድሬስ ኦር ሆስት ኔም ያንድን አይፒ አድሬስ መኖሩንና አለመኖሩን የሚነግረን ነው ማለት ነው። ስለዚህ ያ ሆስት ካለ ፒንግ ሪፕላይ ይመልሳል፣ ካልሆነ ደግሞ አይመልስም ማለት ነው። ስለዚህ እዚህ ጋር እንደሚታየው ሪፕላይድ ፍሮም 8.8.8 ባይቱ ምን ያክል ሳይዝ ነው የላከው ፓኬት 32 ባይት የሆነ ታይሙ ደግሞ ኦኬ ዚስ ታይም ኢንዲኬት ዘ ራውንድ ትሪፕ ታይም ማለት ነው። ከኔ ኮምፒውተር ወደ 8.8.8 ተልኮ ሲመለስ ስንት ፈጀበት ማለት ነው? 144 ሚሊ ሰከንድ ፈጅቶበታል ማለት ነው። የደርሶ መልስ ጉዞ ነው። ሪሜምበር እዚህ ጋር ኦኬ ራውንድ ትሪፕ ታይም ይባላል። ይሄኛው ደግሞ ቲቲኤል ነው፣ ታይም ቱ ሊቭ ይባላል። ይሄ የአይፒ ሌየር ላይ ሄደሮችን በማስረዳበት ሰዓት የምታስታውሱ ከሆነ there are several different types of field okay in the IP header ማለት ነው። IP header ላይ በጣም ብዙ ፊልዶች አሉ። ቨርዥን፣ ሄደር ሊንግዝ፣ ፍራግመንት ምናምን የሚሉ እና ከነዛ ውስጥ አንዱ ምንድን ነበረ? ታይም ቱ ሊቭ ነው። እና ይሄ ታይም ቱ ሊቭ ላኪው ኮምፒውተር የሆነ ቲቲኤል ሴት አድርጎ ይልካል እና ኢች ራውተር ኦን ደ ዌይ በመንገድ ላይ ምን ያደርጋሉ ማለት ነው? ቲቲኤሉን አንድ እየቀነሱ ለሚቀጥለው ሆፕ ይልካሉ፣ አንድ እየቀነሱ ይልካሉ ማለት ነው። ይሄ ምን ያደርጋል? በሌየር 3 ላይ ሉፕ እንዳይፈጠር ያደርጋል ማለት ነው። በሌየር 2 ላይ በስፓኒንግ ትሪ አማካኝነት ሉፕ እንዳይፈጠር እናደርጋለን። በሌየር 3 ላይ ደግሞ የቲቲኤልን ሳይዝ ሴት በማድረግ ሶዛት ፓኬቷ ለፎሬቨር ዝም ብላ በኢንተርኔት ላይ እየተንቀዋለለች እንዳትኖር እንድትሞት መጨረሻ ላይ ቲቲኤሉ 0 ሲሆን ያንን ያገኘ ራውተር ያችን ፓኬት ምን ያደርጋታል ማለት ነው? ድሮፕ ያደርጋታል ማለት ነው። ምክንያቱም አንዳንድ ጊዜ ምን ይፈጠራል? እሱ አንዳንድ ፓኬቶች አቅጣጫቸውን ስተው ዝም ብለው ሲዞሩ ሲሽከረከሩ ኮሪያ፣ ቻይና፣ አፍጋኒስታን፣ ኢራቅ ምናምን ማአት ቦታ ላይ ሊሄዱ ይችላሉ ማለት ነው። አድራሻቸው ሊጠፋባቸው ይችላል። ሆኖስ በተለያየ ምክንያት ማለት ነው። ስለዚህ እንደዚህ አይነት ፓኬቶች ዛያር ዌስቲንግ ደ ባንድዊድዝ አይደል? ቦታ እኮ እየፈጁ ነው። ስለዚህ እንደዚህ አይነት ፓኬቶች ድሮፕ ነው መሆን ያለባቸው። ሌየር 3 ሉፕ ፈጠሩ ይባላል። ስለዚህ ለዚህ የተሰጠው አማራጭ እንዴት ነው? እሱ የአይፒ ሄደሩ ላይ ምን ይገባለታል? ቲቲኤል ይገባለታል ማለት። ቲቲኤል ይገባለት ማለት የመጀመሪያው ራውተር ላኪው ኮምፒውተር ምን ያደርጋል? ቲቲኤሉን ለምሳሌ ወይ 64 ወይ 128 ወይ 256 አድርጎ ሴት አድርጎ ይልከዋል። ከዛ የመጀመሪያው ራውተር ሲያገኝ ምን ያደርገዋል? 64 ከሆነ 63 ያደርገዋል። ሁለተኛው ራውተር ላይ ሲሄድ 62 ይሆናል፣ 61 60 ምናምን እያለ መጨረሻ ላይ 0 ሲሆን እንትን ይሆናል ማለት ነው፣ ድሮፕ ይሆናል ማለት ነው። በእርግጠኝነት ከ15 ከ20 ምናምን ፓኬት ብዙ ሆፕ በላይ አይሄድም ብዙ ጊዜ ማለት ነው። ስለዚህ ሌየር 3 ሉፕን ለመከላከል የሚያስችል ነው ማለት ነው። እና ፒንግ ስታቲስቲክስ ጋር እንደሚታየው ፓኬት ስንት 4 ፓኬቶች ተላኩ፣ 4ቱም ተመለሱ። ሎስት ስንት ነው? 0 ነው። ምንም የባከነ ነገር የለም። ሶ አፕሮክሲሜት ራውንድ ትሪፕ ታይም በሚሊ ሰከንድ ሚኒመሙ 128 ሚሊ ሰከንድ ፈጅቶበታል፣ ማክሲመሙ 163 ሚሊ ሰከንድ ፈጅቶበታል፣ አቨሬጁ 148 ሚሊ ሰከንድ ፈጅቶባቸዋል የሚል ስታቲስቲክስ የሆነ መረጃ ነው ማለት ነው። ኦኬ ሌሎች አማራጮች አሉ እንዴ? ማይነስ ሄልፕ ብለን ብናይ ኦኬ ለምሳሌ እዚህ ጋር ማይነስ ቲ ምን ይላል? ፒንግ ዘ ስፔሲፊክ ሆስት አንቲል ስቶፕ። ለምሳሌ ላሳያችሁ። እዚህ ጋር ማይነስ ቲ አድርገን እንደዚህ አድርገን ብንልከው በፊት 4 ፓኬት ብቻ ነበር አይደለ? አሁን ግን ስንት ይልካል? አይቆምም ማለት ነው። እኔ እስካላስቆምኩት ድረስ ኮንትሮል ሲያደርግ እስካላስቆምኩት ድረስ ለዘላለም ዓለም ዝም ብሎ እንትን እንዲያደርግ ማለት ነው፣ ራን እንዲያደርግ የሚያደርግ አማራጭ ነው ማለት ነው። ስለዚህ እስኪ ስለ ቲቲኤል የተወሰነ ልበልና ይሄ ቲቲኤል ቫልዩ የተለያዩ ኦፕሬቲንግ ሲስተሞች የተለያየ ቲቲኤል ቫልዩ ሴት ያደርጋሉ። ለምሳሌ iOS ብዙ ጊዜ የፋየርዎል ምናምን 255 ቫልዩ ነው ሴት የሚያደርገው ማለት ነው። ዊንዶውስ ደግሞ የዊንዶው ኮምፒውተር ብዙ ጊዜ 128 ነው ቫልዩ ማለት ነው። እንዲያ ዘርሃንድ የሊነክስ ደግሞ ብዙ ጊዜ 64
64 የሆነ ቲቲኤል ቫልዩ ነው ያለው ማለት ነው። ስለዚህ ይሄን ራሱ ቫልዩአቸው የተለያየ መሆኑ ምን እንዲሆን ያስችላል? አንድን ሆስት ኦኬ ምን አይነት ኦፕሬቲንግ ሲስተም ነው ሆስቱ የተጠቀመው ያለው ያ ኮምፒውተር ምንድን ነው ዊንዶው ነው ሊነክስ ነው ምናምን የሚለውን ለመለየት ለአይደንቲፊኬሽን ፐርፐዝ የተለያዩ ስካኒንግ ቱሎች አሉ። ለምሳሌ ኤንማፕን ብንወስደው የመጀመሪያው ስቴፕ ለሃኪንግ ምንድን ነው? አይደንቲፋይ ማድረግ ነው አይደለ? ምን አይነት ኦፕሬቲንግ ሲስተም ነው፣ ቨርዥኑ ምንድን ነው፣ ምን አይነት አፕሊኬሽን ሶፍትዌሮች ተጭነውበታል፣ ከዛም በኋላ የነዛ አፕሊኬሽን ሶፍትዌሮች ራሱ ቨርዥናቸው ምንድን ነው፣ ቨልነራቢሊቲ ያላቸው ወይ ምናምን እያሉ ነው አይደለ ሀክ የምናደርገው። ስለዚህ አይደንቲፊኬሽን ወሳኝ ነገር ነው ማለት ነው። እና ቲቲኤል አንዱ ምን አይነት ኦፕሬቲንግ ሲስተም ነው የሚለውን አይደንቲፋይ የምናደርግበት ዘዴ ነው ራሱ። ሌሎችም ማአት ቴክኒኮችን ተጠቅሞ ነው ኤንማፕ እንደዚህ አይነት ኦፕሬቲንግ ሲስተም ነው ብሎ ፕሪዲክት የሚያደርግልን ማለት ነው። ሶ ቲቲኤል ለዚህ ይጠቅማል ማለት ነው። ወደ ሌሎቹ ኮማንዶች እንለፍ። ክሊር ላርገውና ሌላው ትሬስ ራውት። ኦኬ ትሬስ ራውት የሚለው ኮማንድ ይሄ ጊዜ ስለሚፈጅ ልጠብቀውና መጨረሻ ላይ አብራራዋለሁ። ኦኬ ትሬስ ኮምፕሊት ብሎኛል። ትሬስ ራውትን ሁለቱም ትሬስ ራውትና ፒንግ የሚጠቀሙት አይሲኤምፒ ፓኬት ነው። ኢንተርኔት ኮንትሮል ሜሴጅ ፕሮቶኮል ይባላል። ያንን ፓኬት ነው ማለት ነው የሚጠቀሙት። እና ትሬስ ራውት ተብሎ 8.8 ነው ወይንም fanabc.com ወይም cnn.com ወይ google.com something like that either domain name or IP address እንጠቀማለን ማለት ነው። both for trace route and ping ማለት ነው። ትሬስ ራውት ምንድነው የሚያደርገው? ከኔ ኮምፒውተር እስከ ዴስቲኔሽን ያ ማለት እስከ 88 መሃል ላይ ያሉትን ሆፖች ኦኬ እነዚህ ምንድን ናቸው? ሆፖች ናቸው ማለት ነው። ሆፕ ማለት ራውተሮች ማለት ናቸው። በመሃል ላይ ያሉት ራውተሮች ናቸው ማለት ነው። የኔ ኮምፒውተር አለ። ከኔ ኮምፒውተር ለዚህ ኮምፒውተር የመጀመሪያው ራውተር ከዛም በኋላ ሁለተኛ ራውተሯ አልመለሰችም። አይሲኤምፒ ሪፕላይ አላደረገችም። በነገራችን ላይ አይሲኤምፒ ሪፕላይ እንዳያደርግ ኮንፊገር ማድረግ ይቻላል ራውተሩ ማለት ነው። ከዛም ምክንያቱም አንዳንድ ኔትወርክ አድሚኒስትሬተሮች ኔትወርካቸው እንዳይታወቅ የትኛው ራውተር ከማንኛው ኔትወርክ ጋር እንደተቀጠለ እንዳይታወቅባቸው ሰዎች ኔትወርኩን ማፕ ድሮ እንዳያደርጉባቸው አይሲኤምፒ ሪፕላይ እንዳያደርግ ራውተሩን ኮንፊገር ማድረግ ይቻላል ማለት ነው። እና ለዛ ብዙ ጊዜ እንደዛ የመሆን እንትናል። ኤኒዌይስ ሶ የመጀመሪያው ራውተር ይሄ ነው። ሁለተኛው ራውተር ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ እያለ በ14ኛ የት ደረሰ ማለት ነው? 8.8 የጉግል ዲኤንኤስ ላይ ደረሰ ማለት ነው። ስለዚህ እነዚህ በመካከል ላይ ያሉ ምንድናቸው ማለት ነው? ሆፖች ናቸው ማለት ነው። ስለዚህ ትሬስ ራውት የሚባለው ዩቲሊቲ ምንድነው የሚጠቀመው? አይሲኤምፒ ፓኬት ነው የሚጠቀመው። ሶስት ፓኬቶችን ይልካል ለእያንዳንዱ ሆፕ ማለት ነው። ለምሳሌ አሁን ለ10.184.11.21 ለሚባለው አይፒ ራውተር ሶስት ፓኬት ላከ። የመጀመሪያው 37 ሰከንድ ፈጀባት፣ ሁለተኛይቷ 54 ሚሊ ሰከንድ ፈጀባት፣ ሶስተኛቷ ደግሞ 52 ሚሊ ሰከንድ ፈጀባት። ለእያንዳንዶቹ ሶስት ፓኬቶች ልኮ ኦኬ በምን ያክል ጊዜ እንደፈጀባቸው የሶስቱንም እዚህ ጋር እናገኛለን ማለት ነው። ሶ እንደዛ በማድረግ የፓኬታችንን ትሬስ ያ ማለት ትሬስ ማለት ዱካ ማለት እኮ ነው። አንድ ሰው እንዴት ነው ድሮ በፈረስ ሲሄድ በጦርነት ምናምን አይታችሁ ከሆነ ጠላታቸው የሄደበትን ቦታ ዱካ እስኪ የፈረሱን ዱካ ፈልጉ አይባልም፣ በየት እንደሄደ እንደዛ እንደማለት ነው። ስለዚህ ፓኬታችን ከኔ ኮምፒውተር ጉግል ሲሄድ በየት ብሎ ነው የሄደው? በኬንያ ብሎ ነው የሄደው? በጅቡቲ ነው? በየትኛው ነው? ያንን ዱካ የሚነግረን ነው ማለት ነው። ኢትስ ቬሪ ኢምፖርታንት ኮማንድ። ኦኬ ሌላው ኤንኤስ ሉክአፕ ኮማንድ ነው። ኦኬ ኤንኤስ ሉክአፕ ተብሎ የእንትኑ ማለት ነው። ለምሳሌ fanabc.com ይባላል ማለት ነው። ኦኬ እንደዚህ እናደርግና ይሄውና አውትፑቱ። ኦኬ ስለዚህ fanabc.com የሚለው ኦኬ አይፒ አድሬሱ ማን ነው? ይሄ ነው ማለት ነው። 96.192.44.43 መሆኑን ይሄንን ያስተረጎመልን ማን ነው? አስተርጓሚ። ይሄኛው ደግሞ ዲኤንኤሱ ነው። ማን ነው ከተባለ ዲኤንኤሱ ኦኬ የጉግል ዲኤንኤስ ነው። ያ ማለት 8.8.8 ነው ማለት ነው። ምክንያቱም ምን አሁን እየተጠቀምኩ ያለሁት የጉግል ዲኤንኤስ ስለሆነ ነው አክቹአሊ ማለት ነው። ኦኬ ሌላው የኮምፒውተራችን አርፕ ቴብል እንዴት እናያለን ለማለት አይአርፒ ብለን እናደርጋለን ማለት ነው። በጣም ብዙ አማራጮች አሉት። ለምሳሌ አርፕ ማይነስ የምትለውን አማራጭ ብንጠቀም ኦኬ ማይነስ ብናደርግ እንደዚህ ይሰጠናል ማለት ነው። ሶ ይሄ የዚህ ኢንተርፌስ አንዱ ኢንተርፌስ አለ፣ ሌላ ደግሞ የኮምፒውተራችን ኢንተርፌስ አለ፣ ኔትወርክ አዳፕተር ማለት ነው። ኦኬ አክቹአሊ አሁን እየተጠቀምኳት ያለችው እቺኛይቷ ናት ማለት ነው። እና
አርፕ እንደሚታወቀው አይፒ አድሬስን ወደ ማክ አድሬስ ሪዞልቭ ለማድረጊያ የምንጠቀመው ፕሮቶኮል ነው አይደለ? ስለዚህ አይፒ አድሬስ ቱ ማክ አድሬስ ማፒንግ ነው ማለት ነው የሚያሳየን። ስለዚህ ለምሳሌ 192.168.59.169 ማክ አድሬሱ ማን ነው? ይሄ ነው። የዚህኛው ደግሞ ይሄ ነው። አክቹዋሊ ይሄ ብሮድካስት አድሬስ ማለት ነው፣ ኤፍ ማለት ነው። ስለዚህ ይሄ ደግሞ ብሮድካስት አይፒ ነው። ይሄ ብሮድካስት ማክ አድሬስ ነው። ይሄኛው ደግሞ ብሮድካስት አይፒ አድሬስ ነው። ይሄኛው ደግሞ መልቲካስት አድራሻዎች ናቸው። ኦኬ። ሌሎችም ለምሳሌ አሁን ይሄ ኮምፒውተር ከላን ውስጥ ካለ አንድ ኮምፒውተር ጋር ተገናኝቶ ቢሆን ኖሮ የሆነ ፓኬት ልኮለት ቢሆን ኖሮ እዚህ ውስጥ ይመጣ ነበረ። ኦኬ። ስለዚህ እነዚህ አድራሻዎች ኦኬ ይመጣሉ ማለት ነው። ስለዚህ ይሄ ካች ቴብል ነው። አክቹዋሊ ሪፍሬሽ ይደረጋል፣ ይቀያየራል። ስለዚህ የኮምፒውተራችንን አርፕ ካች በዚህ መልክ ማግኘት እንችላለን ማለት ነው። አርፕ ቴብሉን በዚህ መልክ ማየት እንችላለን ማለት ነው። ኦኬ ምን አየን ማለት ነው? አይፒ ኮንፊግ አየን፣ ፒንግ አየን፣ ትሬስ ራውት አይተናል። ኦኬ ኔት ስታት ነው ማለት ነው ያላየ ነው። ስለዚህ ኤንኤስ ሉክአፕ አርፕ ሶ ሌትስ ጎ ቱ ኔት ስታት ወደሚለው ኮማንድ አብረን እንሂድ ማለት ነው። ኦኬ ግሬት። ስለዚህ ኔት ስታት ብለን እንደዚህ ብናደርግ ይመጡልናል። ሶ ሌሎች አማራጮችን ለማየት ማይነስ ሀልፕ ብለን ኢንተር ብናደርግ ሉክ ያሉ አማራጮች ማለት ናቸው። በጣም ብዙ ማይነስ ሀልፕ ስናደርግ በጣም ብዙ አማራጮች አሉ። ኦኬ ኤ ያለ ኢ ምናምን ሶ እስኪ ማይነስ ኤኤንኦ ብዬ እንደዚህ ላድርግላችሁ። ዩሲ ኦኬ እንደዚህ ስናደርገው የሚመጣልን ይሄ ምንድን ነው? አክቲቭ የሆኑ ኮኔክሽኖችን ያሳየናል ማለት ነው። በኮምፒውተራችን ይሄ ኮምፒውተር ከሌሎች ኮምፒውተሮች ጋር ይገናኛል አይደለም? ከአንድ ኮምፒውተር ጋር ብቻ አይደለም፣ በጣም ብዙ ከ5 ከ6 ከ7 ከ8 ሪሞት ኮምፒውተሮች ጋር ይገናኛል ማለት ነው። ምክንያቱም አንዱ ዌብ ብራውዘር ከሌላው ጋር ተገናኝቶ ሊሆን ይችላል፣ በኤስኤስኤች ከሆነ ጋር ተገናኝቼ ሊሆን ይችላል፣ በአርዲፒ ከሆነ ጋር ተገናኝቼ ሊሆን ይችላል። ዩ ሲ there is so many sessions that happen between this computer and other remote computers out there ማለት ነው። ስለዚህ በዚህ ኮምፒውተር እና ሌሎች ሪሞት ኮምፒውተር ካሉ ከአንድ ብቻ ሳይሆን ከ2 ከ3 ከ4 ከብዙዎች ጋር ተገናኝቶ ሊሆን ይችላል ማለት ነው። ሰምበዲ ኦኬ እኔ ጋር ማልዌር ቫይረስ ጭኖብኝ ኦኬ ባክዶር እዚህ ኮምፒውተር ላይ ጭኖብኝ እኔ ሳላውቅ እንደ ባክግራውንድ እየሰራ ሊሆን ይችላል። ሆኖስ ማን ያውቃል? ስለዚህ ያንን አክቲቭ ኮኔክሽኖች አሁን እኔ ኮምፒውተር ከማን ጋር ነው እየተነጋገረ ያለው የሚለውን አክቲቭ ኮኔክሽን ሰሽን ማየት እንችላለን ማለት ነው። ኦኬ ስለዚህ ይሄ ያንን ነው የሚነግረን። የመጀመሪያው ቲሲፒ ፕሮቶኮል ታይፑ ቲሲፒ እንደሚታወቀው በሌየር 4 ላይ ኢዘር ቲሲፒ ኦር ዩዲፒ ዘቱ ቢግ ዶግ የሚባሉት ሁለቱ ናቸው፣ ቲሲፒ እና ዩዲፒ ማለት ነው። ኦኬ ስለዚህ ይሄ ሎካል ኮኔክሽን ነው። ሎካል ሶኬት ነው የሚባለው። ሶኬት አይፒ አድሬስ ፕላስ ፖርት ነምበር ምንድነው የሚባለው? ሶኬት ነው የሚባለው። ይሄኛው ደግሞ ሪሞት ነው፣ ፎሬን ነው ማለት ነው። ሌላ ቦታ ሪሞት ወይም ፎሬን አድሬስ ነው ማለት ነው። ይሄኛው ስቴት ነው። የቲሲፒ ስቴት አሉ ማለት ነው። ሊስኒንግ ስቴት፣ ኤስታብሊሽድ ስቴት፣ ክሎዝ ዌይት። ኦኬ ሌላ እነዚህ ምንድን ናቸው? የቲሲፒ ስቴቶች ናቸው ማለት ነው። ሊስኒንግ ስቴት ማለት ይሄ ኮምፒውተር ለምሳሌ እያዳመጠ ነው። ኦኬ ኢንካሚንግ እንትን ካለ እያዳመጠ ነው። ይሄኛው ደግሞ ኤስታብሊሽድ ማለት ደግሞ አክቹዋሊ አሁን ምን እየተከናወነ ነው ማለት ነው። ኮኔክሽኑ ኤስታብሊሽ ተደርጓል ማለት ነው። ስለዚህ አሁን ይሄ ኮምፒውተር ምንድነው 192.168 አክቹዋሊ የኔ ኮምፒውተር ማለት ነው። አት ፖርት 28199 ወደ 142 ወደዚህ ኮምፒውተር ፖርት ነምበሩ ወደዚህ ወደ ተገናኝተዋል ማለት ነው። ኦኬ ኤስታብሊሽድ ሆነዋል። ይሄኛው ደግሞ የፒአይዲ ነው። ፒአይዲ ማለት ፕሮሰስ አይዲ ማለት ነው። ኦኬ each and every running process in my computer have its own process ID አይደል? ስለዚህ ያንን ነው የሚያሳየን ማለት ነው። ይሄ 0000 ማለት ኦል ማለት ነው። ኦኬ ኦል በፊት ይሄ ስፔሻል አይፒ አድሬስ ነው። ይሄንን አብራራቸዋለሁ በነገራችን ላይ ስፔሻል አይፒ አድሬስ በሚለው ቶፒክ ላይ 00 ማለት ምን ማለት ነው ትርጉሙ ኦኬ ተናግሬያለሁ ማለት ነው። ይሄኛው ፎሬን አድሬስ ይሄኛውም ኦል ማለት ነው። ስለዚህ እነዚህን ትርጉሞች አይፒ አድሬሱ 00 ማለት ምን ማለት ነው የሚለውን እዛ ስላብራራሁት ነው እዚህ አላንሳዛም። ባጭሩ ኔት ስታት የኔትወርክ ስታቲስቲክስ ማለት ነው ባጭሩ። በነገራችን ላይ አሁን በኔ ኮምፒውተር እና በሌሎች ኮምፒውተሮች መካከል ያለው የግንኙነት ስታቲስቲካል ናሙና የሚነግረን ነው ማለት ነው። ፕሮቶኮሉን፣ ሎካል አድሬሱን፣ ፎሬን አድሬሱን፣ ስቴቱን እና
ፕሮሰስ አይዲውን ያሳየናል ማለት ነው። ኢትስ አን ኢንትረስቲንግ ኔትወርኪንግ ኮማንድ ማለት ነው። በጣም የምወደው ነው።